ለሚቀጥለው ፈተና ዝግጁ ናችሁ? እሺ፣ እነዚህ ጨዋታዎች ትንሽ ሊያስጨንቋችሁ እንደሚችል እረዳለሁ። ስለዚህ የሚቀጥለውን ጨዋታ በትንሹ ወደምትለምዱት ነገር ለውጠው። በእያንዳንዳችሁ ግንብ ላይ የተለጠፈ ባለቀለም ሳጥኖች አሉ። በእነዚህ ሳጥኖች ውስጥ ጡቦችን ታገኛላችሁ። ስራችሁ ሁሉንም ጡቦች መደርደር ነው። በ10 ደቂቃ ውስጥ ከቀዩ ጡብ በመጀመር ትደረድራላችሁ። እንዴትም ብታደርጉት ግድ የለኝም። ብቻ ሰዓቱ 0 ከመሙላቱ በፊት እያንዳንዱ ጡብ መደርደር አለበት። 10 ደቂቃው ሲያበቃ ያልተደረደረ ጡብ ካለ ወይም ከቀዩ ጡብ በላይ ካልሆነ እንዲሁም ግንባታችሁ ከተደረመሰ ከውድድሩ ትወጣላችሁ። የማስወጣው የመጀመሪያዎቹ 100 ግንባቸው የሚወድቅባቸው ተወዳዳሪዎችን ብቻ ነው። እየተንቀጠቀጥኩ ነው ወንድሜ፣ እየተንቀጠቀጥክ ነው። ሰዓቱ ሲጀምር ትጀምራላችሁ። 1 ጀምሩ። 100 ሰው እስኪወጣ ድረስ እንቀጥላለን። ይሄኛውን እዚህ ጋር በቀስታ አደርገዋለሁ። እስካሁን በነበሩት ጨዋታዎች ክፍሉ በጩኸት ተሞልቶ ነበር። ነገር ግን ከ700 ተወዳዳሪዎች በላይ ቢኖሩም በዚህ ክፍል ጭር ያለ ጸጥታ ሰፍኗል። አምላኬ ደህና ይሆናል። ህይወቴን ጠላዋለሁ። አይሆንም። ወይኔ፣ ደህና ነህ? አይሆንም። ገና 4 ደቂቃ አለህ እኮ። አምላኬ ሆይ፣ የቻላችሁትን ያህል ሰፋ አድርጉት፣ ደልዳላ እንዲሆን፣ ቁመቱ እንዳይበዛ። የኔን እንዴት አያችሁት? ድክመቴ የቱ ጋር ነው? ጥሩ ነው። ላይኛውን በግራ በኩል ትንሽ ስላዘመመ ወደ ግራ። አይደለም። ሚዛኑን ለመጠበቅ ወደዚህኛው አድርገው። አይሆንም። እኔ ጠንካራና ሰፊ እንዲሆን አድርጌዋለሁ። ብነካው ቅር ይልሃል? አዎ ቅር ይለኛል። እንድትነካው አልፈልግም። እሺ አልነካውም። ሙሉ በሙሉ ትኩረት አድርገዋል። በመጨረሻም ሰማው። ይሄን አንተ ትችላለህ። ለምንድን ነው እኔ የማደርገው? ትችያለሽ የኔ ውድ፣ በራስሽ ተማመኝ። አላውቅም፣ አሁንም እንደምችል አላውቅም። ያንን ልታቀቢኝ ትችያለሽ? አልችልም። አዝናለሁ። አልችልም። አይሆንም። ለእኔ ይህ አቀማመጥ የሚሆን ይመስለኛል። ወይኔ ወንድሜ፣ ወደዚህ እያዘመመ ነው። አይሆንም። ያዘው። በቀኝ በኩል አድርጊው። በዚህ በኩል? አዎ፣ መሀል ላይ አድርጊው። እዛ ጋር ያዡ። ተወዳዳሪዎች ትኩረት፣ እንዳትንቀሳቀሱ። ደግሜ እናገራለሁ፣ እንዳትንቀሳቀሱ። ከ100 ያነሱ ግንቦች ከወደቁ 100 እስኪሞሉ ይህ ከበስተጀርባ ያለውን ሁኔታ የሚያሳይ የቁጥጥር ክፍላችን ነው። እያንዳንዱን የወደቀውን ግንብ ከነሰዓቱ እስኪመዘግቡ ድረስ አያቆሙም።
በዓለም ደረጃ ሪከርድ ያለውን ባለ 1107 ካሜራ ሲስተምን እንጠቀማለን። የትኞቹ 100 ግንቦች ቀድሞ እንደወደቁና ማን ወደ ቤቱ እንደሚሄድ ለማወቅ ደህና ትሆኛለሽ ብዬ አስባለሁ። በእርግጠኝነት ታልፊያለሽ። እንደዛ አትበለኝ። እሺ፣ ሁላችሁም ትኩረት ስጡኝ። ከዚህ ፈተና ለማለፍ 100 ተሸናፊዎች ያስፈልጉናል። በክፍል ውስጥ ያሉትን ከ1000 በላይ ካሜራዎች ከመረመርን በኋላ ውሳኔ ላይ ደርሻለሁ። ከ100 በላይ ግንቦች ወድቀዋል። ይህ ማለት ግንባችሁ ወድቆ ቢሆንም እንኳን አሁንም በውድድር ውስጥ ልትቆዩ ትችላላችሁ። ውጥረቱ በጣም በርትቷል። እግሮቼም እየተንቀጠቀጡ ነው። እስከ 3 ቁጥርና ከውድድሩ የተገለሉትን አሳውቃለሁ። ማን እንደሚወጣ ለማየት ዝግጁ ናችሁ? 3 2 1 ጀምር። አልፈናል! 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 ቦታችሁ ነጭ ከሆነ ለገንዘብ ሽልማቱ መወዳደራችሁን ትቀጥላላችሁ። ቀይ ከሆነ ግን መውጣት ይኖርባችኋል። ይሄ በጣም ድንቅ ነበር። ልቤ ሊቆም ደርሶ ነበር። ብዙ ሰዎች የወጡ መስሏቸው ነበር፣ ግን አሁንም በውድድር ውስጥ አሉ። ያለፉ የመሰላቸውም የወደቁም አሉ። ይህ የፈጣሪ ስራ ነው። ነግሬያችሁ ነበር። ወደ ቀጣዩ ዙር አልፈናል። እንቀጥላለን። ትንሽ እያለቀስኩ ነው። እኔ አልፌያለሁ። ኖህ ግን ወጥቷል። ይህ በጣም ያሳዝናል። ከባድ ነው፣ ግን እኔ አለሁ። ለሚወጡት ሰዎች አብራችሁ ሰላምታ ትሰጣላችሁ። ሁላችሁም ሰላምታ ስጡ። ሰዎች አትጨነቁ። የውድቀቱ የመጀመሪያ ደቂቃ ትንሽ ያስፈራል። ከዚያ በኋላ ግን ምንም አይሰማችሁም። ልቀቋቸው።